ከነገው የአርሰናል እና የክሪስታል ፓላስ ጨዋታ አስቀድመን የተወሰኑ ነጥቦችን እንነጋገር ብዬ ነው ብቅ ያልኩት። ነገ አርሰናል ከክሪስታል ፓላስ እጅግ በጣም ተጠባቂ የሩብ ፍጻሜ የሊግ ካፕ ጨዋታ ያደርጋሉ። እንግዲህ ይሄ ጨዋታ የሚደረገው በኢትዮጵያ ሰዓት አቆጣጠር ከምሽቱ 5 ሰዓት አካባቢ የሚደረግ ጨዋታ ነው። እንግዲህ የሩብ ፍጻሜ ነው፣ ወደ ግማሽ ፍጻሜ ከዛ ወደ ፍጻሜ ነው። በጣም ወሳኝ ጨዋታ ነው ተብሎ ሊነሳ የሚችል ነገር ነው እና ክሪስታል ፓላስ እና አርሰናል እንግዲህ የተለያዩ ግጥሚያዎችን አድርገዋል በታሪካቸው። የነገው ጨዋታም በጣም ተጠባቂ ነው የሚሆነው። እንግዲህ እንደው ዝም ብሎ ትንሽ ስታቲስቲክሶችን ለማንሳት ያህል ክሪስታል ፓላስ እና አርሰናል ብዙ ጊዜ ተጫውተዋል። ያው የአንድ ሊግ ክለቦች እንደመሆናቸው መጠን እና በተለያዩ የውድድር መስኮች የሚገናኙ ክለቦች እንደመሆናቸው መጠን በርከት ያሉ ጨዋታዎችን አድርገው ያውቃሉ። በነገራችን ላይ ክሪስታል ፓላስ አልፎ አልፎም ቢሆን አርሰናል ከሚፈትኑ ክለቦች መካከል አንደኛው ነው። ክሪስታል ፓላስ እንደ ክለብ እንደ ቡድን ጠንካራ የሚባል ነው። በእንግሊዝ ፕሪሚየር ሊግ በጣም ትልልቆችን ከሚፈትን ክለብ ተብሎ ሊጠቀስ የሚችል አይነት ቡድን ነው እና እስካሁን ከአርሰናል ጋር በታሪክ ወደ 52 ያህል ጊዜ ተገናኝተዋል። ክሪስታል ፓላስ አምስት ጊዜ ብቻ ነው ከዚህ ሁሉ ጨዋታ አርሰናል አሸንፎት የሚያውቀው። 15 ጊዜ አቻ ወጥተዋል። 32 ጊዜ አርሰናል አሸንፎታል። ስለዚህ ታሪካዊ ስታቲስቲክሱን ስናይ፣ ታሪካዊ ዳራውን ስናይ አርሰናል በዚህ ክለብ ላይ ፍጹም የበላይነትን የሚወስድ ቡድን መሆኑን ያሳያል። እንግዲህ ብዙ ጊዜ እንደምንለው እግር ኳስ ወቅታዊ ብቃትን መሰረት ያደርጋል። ወቅታዊ ብቃቱንም ስናይ አርሰናል ጥሩ ብቃት ላይ እንዳለ ሁላችንም የምናውቀው ነው። በነገራችን ላይ በቅርብ ጊዜ ካደረጋቸው 5 ጨዋታዎች አንድ ብቻ ነው የተሸነፈ፣ 4ቱን አሸንፏል አርሰናል። የተሸነፈውም እንደምናስታውሰው በአስቶን ቪላ 2-1 በሆነ ጠባብ ውጤት ነው የተሸነፈው፣ በእንግሊዝ ፕሪሚየር ሊግ ጨዋታ ማለት ነው። ክሪስታል ፓላስ በቅርብ ጊዜ ካደረጋቸው 5 ጨዋታዎች 2ቱን አሸንፎ 2ቱን ተሸንፎ አንድ አቻ ወጥቶ ነው በዚህ ፎርም ላይ ነው የሚገኘው እና እንግዲህ የነገው ጨዋታ በጣም ወሳኝ ነው። ክሪስታል ፓላስ ወደ ግማሽ ፍጻሜው ገብቶ ከዛም ወደ ፍጻሜ ሄዶ ይህን የሊግ ካፕ ማንሳት ይፈልጋል። አርሰናልም ደግሞ እንግዲህ በዚህ ዓመት ጠንካራው አርሰናል የአውሮፓ ቻምፒየንስ ሊግ እና የእንግሊዝ ፕሪሚየር ሊግን ጨምሮ ሌሎችም ዋንጫዎችን የማንሳት ትልቅ እቅድ እንዳለው በዛ ግንባታ በዛ ውቅር ውስጥ ያለ ቲም እንደሆነ ይታወቃል እና ሁለቱም ቡድኖች ይህን ጨዋታ ማሸነፍ ይፈልጋሉ። እንግዲህ ነገ የሚደረግ ጨዋታ ነው። እንግዲህ ያው ክሪስታል ፓላስ እና አርሰናል እንደው በቅርብ ጊዜ ግንኙነታቸውን 3ቱን ጨዋታ እንኳን ብንመለከት አንድ ጊዜ ብቻ ናቸው ያወጡ፣ 2ቱን ግን አርሰናል አሸንፏል እና አርሰናል በሁሉም ረገድ ስናይ በክሪስታል ፓላስ ላይ የበላይነቱን የሚያሳይ ስታቲስቲካል መረጃ ማንሳት ነው የምንችለው። እንግዲህ ነገ ምን ይከሰታል፣ ምን ይፈጠራል የምናየው ነው የሚሆነው። በጣም ወሳኝ ጨዋታ ነው። ለአርሰናልም በጣም ወሳኝ ጨዋታ ነው። ለክሪስታል ፓላስም በጣም ወሳኝ ጨዋታ ነው። ሊግ ካፕ በነገራችን ላይ ልክ አሁን ብዙዎቻችን እንደ ትንንሽ ዋንጫ እንደ ትንንሽ ቶርናመንቶች እንመለከተዋለን። ሊግ ካፖች እንደ ኤፍኤ ካፕ አይነት ዋንጫዎች በነገራችን ላይ በእንግሊዝ በጣም ትልቅ ክብር የሚሰጣቸው ውድድሮች ናቸው እና ዞሮ ዞሮ የትኛውም ውድድር አይናቅም። በየትኛውም የውድድር መስክ ዋንጫ ማንሳት ትልቅ ክብር ነው። ዋንጫዎችን አሸናፊነቶችን ተከትሎ ነው እንግዲህ በእግር ኳስ ዓለም የሚመጡ ክብሮች፣ ስፖንሰሮች፣ ሌሎችም ነገሮች የሚመጡት። ምክንያቱም ያው እንደምታውቀው እግር ኳስ በአንድ በኩል መዝናኛ ነው፣ በአንድ በኩል ደግሞ ትልቅ ቢዝነስ ነው እና አሸናፊነትን መሰረት አድርጎ ነው ሁሉም ነገር የሚመጣው እና ከዛም አልፎ የክብር ጉዳይ ነው። ስለዚህ ሁለቱም በአሸናፊነት ይህን ጨዋታ የመወጣት ፍላጎት እንዳላቸው ግልጽ ነው። እኔ በበኩሌ ግን ድል ለአርሰናል ላለሁኝ። ይህን ጨዋታ ማንም ሰው በጉጉት የሚጠብቀው ጨዋታ ነው። ከጨዋታው በፊት ትንሽ ሀሳብ እንለዋወጥ ብዬ ነው። ይመቻል።